مكتوب. ሰላም አለይኩም ወራህመቱላሂ ወበረካቱ። ወደኔ የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን ሙሉ መረጃ ላደርሳችሁ ተከስቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የባንኮችን የምንዛሬ ዋጋ በተወሰነ መልኩ እነግራችኋለሁ። በንግድ ባንክ ስንት ይዘረዘራል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። መረጃና አንዛዛም በቀጥታ ወደ ገደለው። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18014 ብር እንደሚሸጥና አንድ የአሜሪካን ዶላር 180 ብር ከ14 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። የጥቁር ገበያ መረጃ ከትናንትናው ጋር ሲነጻጸር በዛሬው ዕለት ከፍተኛ የሆነ ቅናሽ አሳይቷል። በንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ60 እየተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በዚህም አንድ የአሜሪካን ዶላር 152 ብር ከ75 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ዩሮን እናስከትል። 100 ዩሮ 21151 ብር እንደሚሸጥና 1 ዩሮ 211 ከ51 እየተዘረዘረ ይገኛል። በዚህም ከትላንትናው መረጃ ጋር ሲነጻጸር በዛሬው ዕለት ቅናሽ አሳይቷል። በንግድ ባንክ 1 ዩሮ 176 ብር ከ50 እየተዘረዘረ ይገኛል። እንዲሁም በአባይ ባንክ 178 ብር ከ48 ሳንቲም እየተዘረዘረ ይገኛል። ከፍተኛውን ዋጋ የሰጠ የሚገኘው ባንክ አባይ ባንክ ሆኖ ተመዝግቧል። በሶስተኛ ደረጃ የምናየው ስዊዝ ፍራንክን ነው። 100 የስዊዝ ፍራንክ 22600 ብር እንደሚሸጥና አንድ የስዊዝ ፍራንክ 226 ብር እየተዘረዘረ ይገኛል። በባንኮች ያለውን መረጃ ስንመለከት በንግድ ባንክ አንድ የስዊዝ ፍራንክ 184 ብር ከ98 እየተዘረዘረ ይገኛል። በአቢሲኒያ ባንክ 190 ብር ከ50 እየተዘረዘረ ይገኛል። እንዲሁም በአባይ ባንክ አንድ የስዊዝ ፍራንክ 190 ብር ከ73 ሳንቲም እየተዘረዘረ ይገኛል። የስዊዝ ፍራንክን በተመለከተም ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13000 የኢትዮጵያ ብር እንደሚሸጥና አንድ ካናዳን ዶላር 130 ብር የተዘረዘረ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 11920 ብር እንደሚሸጥና አንድ የአውስትራሊያን ዶላር 119 ብር ከ20 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ፓውንድን እናስከትል። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ፓውንድ ስተርሊንግ 24100 ብር እንደሚሸጥና 1 ፓውንድ ስተርሊንግ 241 ብር እየተዘረዘረ ይገኛል። በንግድ ባንክ 198 ብር ከ38 እየተዘረዘረ ይገኛል። እንዲሁም በአባይ ባንክ 1 ፓውንድ ስተርሊንግ 203 ከ49 እየተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ፓውንድ ስተርሊንግን በተመለከተ ዳሽን ባንክ ነው። 1 ፓውንድ ስተርሊንግ 204 ከ61 እየተዘረዘረ ይገኛል በዳሽን ባንክ። በመቀጠል ወደ አረብ ሀገራት እንሸጋገረና በቀዳሚነት የምናየው ኩዌት ዲናር ነው። 100 የኩዌት ዲናር 58700 ብር እንደሚሸጥና አንድ የኩዌት ዲናር 587 ብር የተዘረዘረ ይገኛል። የኢማራቶችን ዲርሃም እንመልከት። 100 ኢማራቶች ዲርሃም 4900 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳዑዲ ሪያል እናስከትል። 100 የሳዑዲ ሪያል 4790 ብር እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ90 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ28 የተዘረዘረ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ አንድ የሳዑዲ ሪያል 43 ከ28፣ አንድ የኢማራቶች ዲርሃም በሂጅራ ባንክ 44 ብር እየተዘረዘረ ይገኛል። የኢማራቶችን ዲርሃም በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ ሆኖ ተቀምጧል። እንዲሁም የሳዑዲ ሪያልን በተመለከተ የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ አሁንም አቢሲኒያ ባንክ ነው። በዚህም አንድ የሳዑዲ ሪያል 43 ብር ከ44 ሳንቲም እየሰጠ ወይም እየዘረዘረ ይገኛል በአቢሲኒያ ባንክ። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ኦማን ናት። የኦማን ሪያል እናስከትል። 100 የኦማን ሪያል 46800 ብር እንደሚሸጥና አንድ የኦማን ሪያል 468 የተዘረዘረ ይገኛል። ጆርዳን ዲናርን እናስከትል። 100 ጆርዳን ዲናር 25380 ብር እንደሚሸጥና አንድ ጆርዳን ዲናር 253 ከ80 የተዘረዘረ ይገኛል። በመቀጠል ባህሬን ዲናር እናስከትል።
100 የባህሬን ዲናር 47700 ብር እንደሚሸጥና አንድ ባህሬን ዲናር 477 ብር የተዘረዘረ ይገኛል። የኢንዲያን ሩፒን እናስከትል። 100 የኢንዲያን ሩፒን 198 ብር እንደሚሸጥና አንድ የኢንዲያን ሩፒን 1 ብር ከ98 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው ሳውዝ አፍሪካን ራንድ ነው። አንድ የሳውዝ አፍሪካን ራንድ 9 ብር ከ58 ሳንቲም የተዘረዘረ ይገኛል። 100 የሳውዝ አፍሪካን ራንድ 958 ብር እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኳታር ሪያል እንመልከት። 100 የኳታር ሪያል 4750 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ50 ሳንቲም በመዘርዘር ላይ ይገኛል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የጥቁር ገበያ የምንዛሬ ዋጋ ዝርዝርና የአራትና አምስት ሀገራትን የባንኮችን የምንዛሬ ዋጋ በዚህ መልኩ አይተናል፣ ወይም ደግሞ በዚህ መልኩ አስደምጫችኋለሁ። የጥቁር ገበያ ምንዛሬ ከትናንትናው ጋር ሲነጻጸር ቅናሽ አሳይቷል። የባንኮች መረጃ ምንም አይነት ጭማሪም ቅናሽም አላሳይም። ወሰላሙ አለይኩም ወረህመቱላህ ወበረካቱ።